ርዕሰ ሊቃነ ጳጳሳት ቅዱስ አባትን ስለማንነታቸው ሳይሆን ርዕሰ ሊቃነ ጳጳሳት ስለሆኑ ልንታዘዛቸው ይገባናል። እምነትን ወይም ግብረገብን በተመለከተ እንኳን ከርዕሰ ሊቃነ ጳጳሳት የተለየ ሐሳብ ያለው ሰው ካለ እዚህ ሊሆን አይችልም። በትክክለኛው አነጋገር ፓፓሌኒ ማለት ርዕሰ ሊቃነ ጳጳሳትን የሚወዱ መሆን እንፈልጋለን። ስለዚህ እውነተኛ የሁሉም የሆነ እና ጳጳሳዊ መንፈስ እንዲሰጠን መንፈስ ቅዱስን እንለምነው። መንፈሳዊ ተቋማት ህልውናቸው ሊቀጥል የሚችለው ከዚህ ከማይሳሳት አለት ጋር እስከ ተጣበቁ ድረስ ነው። ይህም በእምነት ጉዳዮች ብቻ ሳይሆን ርዕሰ ሊቃነ ጳጳሳት የሚያዘውን የሚመክረውን ወይም በፍላጎት መልክ የሚገልጸውን ማንኛውንም ነገር በመቀበል ጭምር ነው። እኛ ነገሮችን የምናየው በተወሰነ ደረጃ ሲሆን እርሱ ግን እንደ ርዕሰ ሊቃነ ጳጳሳት ያያቸዋል። ተስፋና እምነት ብዙ ሰዎች ብዙ የእምነት ሥራ የመስራት ነገር ግን ብዙ ተስፋ ላለማድረግ ሲሉ የተስፋ ሥራ የመስራት ግዴታ እንደሌለባቸው ያስባሉ። ተስፋ የእምነትን ያህል አስፈላጊ የሆነ ነገር መለኮታዊ ጸጋ ነው። ያለ ተስፋ እውነተኛ ክርስቲያኖች ልንሆን አንችልም። ተስፋ ወደ ፍጽምና እንድንደርስ ስለሚረዳን ትልቅ ሚና ይጫወታል። ሆኖም ብዙውን ጊዜ ተስፋን በተገቢው ሁኔታ አናደንቅም። የማመንና የመውደድ ግዴታ እንዳለብን ይሰማናል። እነዚህንም ጸጋዎች የሚቃወም ሐሳብ አናስተናግድም። ነገር ግን ክፉ ሰዎች ሳይሆኑ መልካም ሰዎችም ብዙ ተስፋ እንዳላቸው ያስባሉ። መልካም ሥራ በመስራት ሰበብ ማለትም ጌታን በመፍራት ተስፋን በሚጻረሩ ተስፋ መቁረጥና የስቃይ ስሜቶች ይሸነፋሉ። ጥረት ካደረግንና በጎ ፍቃድ ካለን ጌታ በደህንነታችን እንደሚረዳን በእርግጠኝነት አውቀን ወደፊት መጓዝ አለብን። እምነት ብርቱና ሕያው ተስፋ ነው። እምነት ወደ ጽድቅ በሚደረግ ጉዞ ትልቅ ድርሻ አለው። ሆኖም ብዙውን ጊዜ ብዙ ላለማመን እንፈራለን። ያለማጋነን እምነት እጅግ አስፈላጊ ነገር ነው። ብዙ ነፍሳት ከጥርጣሬ የተነሳ ከጽድቅ መንገድ ወደ ኋላ ያፈገፍጋሉ። በጥሩ ሁኔታ አልተናዘዝንም ብለው ሁልጊዜ ይፈራሉ። ዘወትር የሚረብሻቸው የጥፋተኝነት ስሜት አላቸው። ይህን የመሰለ ጥፋት ባይኖራቸውም እንኳ አለብን ብለው ያስባሉ። እነዚህ ሁሉ ሐሳቦች እምነትን የሚጻረሩ ናቸው። መሬት ላይ ቆመን አንቅር። እግዚአብሔርን በሙላት በማፍቀር ራሳችንን ወደ ላይ ከፍ እናድርግ። እርሱ ሁሉንም ነገር ይቅር ይላል። ፈውስን እንደሚሰጥ መታጠቢያ በጌታችን ደም ውስጥ ራሳችሁን ተነከሩ። ያን ጊዜ ከረብሻና ከቅብጥብጥነት ነፃ እንሆናለን። በመስዋዕተ ቅዳሴ ላይ ስትሆኑ ራሳችሁን በጽዋ ውስጥ ክተቱት። ከዚህ ውስጥ ማን ጎትቶ ሊያወጣችሁ እንደሚችል ለማየት እፈልጋለሁ። የተከበሩ ከፋሶ በእግዚአብሔር ላይ እምነት ማጣትን የቂሎች ኃጢአት ይሉታል። በእግዚአብሔር ለመታመን ብዙም ዋጋ አያስከፍልም። ታዲያ ሰው እምነት የሚያጣው ለምንድን ነው? አዎ ጌታችንን እንውደደው። ሁልጊዜ ችግራችንን ለማወያየት ወደ እርሱ በመሄድ ፈንታ እንደምንወደው ብቻ እንንገረው። ሁልጊዜ ስለ ውድቀታችን ስንናገር ሲሰማ ደስ ይለዋል ብላችሁ አታስቡ። ጥንቃቄ የሚያበዛ ሰው መልካም ነገር ማድረግ አይችልም። ይልቁንም ራሱንና ሌሎች ሰዎችን ያስጨንቃል። ስለዚህ ትልቅና ለጋስ ልብ ይኑረን። እምነታችን ከቶ በዛ ልባል አይችልም። በእግዚአብሔር ማመን የምናደርገውን መልካም ነገር ይጨምረዋል እንጂ አይቀንሰውም። ስለዚህ ኃጢአት፣ ጉድለትና ቅብጥብጥነት አይኑርብን። እነዚህ ነገሮች ሁሉ በእምነት መሞት አለባቸው። ታምራትን የሚጠብቅ የእምነት አይነት ያስፈልገናል። ይህ እምነት በትንሹም ቢሆን ድፍረት እንዲኖረን ያደርገናል። ፈታኝም ነው። ጌታችን በዚህ አይቀየምም። ትልቅ የእምነት ሀብት ከሌላችሁ
በተልእኳችሁ ስፍራ ብዙ አስጨናቂ ቀኖች ያጋጥሟችኋል። ራሳችንን ለእግዚአብሔር አሳልፈን እንስጥ። ድብደባም ቢኖር እንኳ ሁሉም ነገር ለበጎ ይሆንልናል። ጌታችን ነገሮችን ያለ እቅድ አያከናውናቸውም። እኛ በምናስተውለውና በምናስበው መንገድ ሳይሆን በራሱ ጥበብና ደግነት ይፈጽማቸዋል። በእግዚአብሔር ጸጋ መተማመን። ጌታ ለእርሱ ስጦታዎች በምንሰጠው ምላሽ መሰረት ይረዳናል። የሚያስፈልገን ከሆነ ገንዘብን እንዲመጣ እንዲሄድ ያደርጋል። ያለበለዚያ እንዲወጣ ብቻ ያደርጋል። እርሱ ለእኛ የሚያስፈልገንን ነገር ሊሰጠን ፈቃደኛ ስለመሆኑ አልጠራጠርም። እኔን የሚያሳስበኝ ያስፈልገናል ወይስ አያስፈልገንም የሚለው ጉዳይ ነው። አንዳንድ ጊዜ ነገ ለሚከፈል ክፍያ ገንዘብ ላይኖር ይችላል። ይመሻል፣ አሁንም ገንዘብ የለም። ገንዘብ ያስፈልጋል ብዬ እንቅልፌን ያጣሁበት ሌሊት እንደሌለ ላረጋግጥላችሁ እወዳለሁ። በማግስቱ ገንዘብ እንደምንም መጥቶ ክፍያው ተፈጸመ። ግለሰቦችን ወደ ገዳማችን የምንቀበለው በእግዚአብሔር ፈቃድና በእነርሱም የመንፈሳዊ ጥሪ ምላሽ ስለሆነ እግዚአብሔር በኮቶሌንጎ ንዑስ የጸጋ ቤት እንዳደረገው ተአምራትን ያደርጋል። እዚያ እንክብካቤ የሚደረግላቸው የተሰበሩ አካላት አሉ። ይህ ለእኛ ነፍሳትን የማዳን ሥራ ነው። በመለኮታዊ ጸጋ እምነት ባይኖረን ኖሮ በቀወስን ነበር። ቅዱስ ዮሴፍ አላማኖ ሆይ ለምንልን።